በኦሮምኛ ቤተክርስቲያን ውስጥ መገልገል የማይቻል የሚመስላችሁ ሰዎች ነው አንድ ጊዜ ፈልጋችኋለሁ። ይሄን ቪዲዮ በደንብ ላይክ፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ እንደዚህ አይነት ሐሳብ ላላቸው ሰዎች እንድታደርሱልኝ ፈልጋለሁ። ዛሬ በጣም በልዩ ትህትና በፍቅር ቃል እንድታዳምጡኝ ጠይቃችኋለሁ። በተለይ አሁን ኢትዮጵያ ውስጥ የቤተክርስቲያን ትምህርቶች ወደ ልዩ ልዩ ቋንቋዎች መተርጎም አለባቸውና ህዝብ ሁሉ በሚሰማው ቋንቋ ተተርጉሞለት መዳረስ አለበት። በተለይ ደግሞ ወደ ኦሮምኛው ተተርጉሞ መዳረስ አለበት ሲባል ከፖለቲካ ጋር እየተገናኘ እንቅፋት እየመጣ ያለበት ጊዜ ላይ ደርሰናል። አንዳንድ አካሎች ደግሞ ልክ እንደ ዶግማ የቤተክርስቲያን ትምህርት ከአማርኛ ከግዕዝ ውጪ ወደ ሌላ ቋንቋ መተርጎም የሌለበት እስኪመስል ድረስ እንደዚህ አይነት እንቅስቃሴ ታደርጉ መለከታለሁ። በነገራችን ላይ በአራተኛውና በአምስተኛው መቶ ክፍለ ዘመን ቅዱሳን አባቶቻችን እንደምታውቁትኝ የቤተክርስቲያን ትምህርቶችን ሁሉ ከግሪክ፣ ከአራማይስጥ፣ ከዕብራይስጥና ከተለያዩ ቋንቋዎች ወደ ሀገር ውስጥ ቋንቋ ህዝብ ወደሚናገረውና ህዝብ ወደሚሰማው ወደ ግዕዝ ቋንቋ መልሰውት እንደነበረ አንዱ ማሳያዬ ነው። በዚህ በሐዋርያት ሥራ ምዕራፍ 2 ላይም ደግሞ እንደተገለጠው በአዲስ ኪዳን መንፈስ ቅዱስ ለሐዋርያቱ በወረደበት በዛች ዕለት በምድር ባለ ቋንቋ ሁሉ እንዲናገሩ መንፈስ ቅዱስ ገልጦላቸው እንደነበረ እናውቃለን። ስለዚህ የቤተክርስቲያንን ትምህርት ህዝቡ በሚሰማውና በሚረዳው ቋንቋ እንዲማር ማድረግ ለቤተክርስቲያን ይጠቅማታል እንጂ ፖለቲካ እንዳልሆነ እንድትረዱት ያስፈልጋል።